በመካከለኛው ምስራቅ አዲስ የኃይል ሚዛንና አሰላለፍን የሚፈጥር አዲስ የሶስትዮሽ ጥምረት ተመስርቷል። ጥምረቱ በአንዳችን ላይ የተቃጣ ጥቃት በሁላችንም ላይ እንደተፈጸመ ይቆጠራል ሲሉ በተስማሙት ቱርክ፣ ሳዑዲ አረቢያና ፓኪስታን የተመሰረተ ነው። ስምምነቱን እነ ኢራን አጥብቀው እየተቃወሙትም ይገኛሉ። እስራኤልና አሜሪካም በጎሪጥ በማየት ላይ ናቸው። ስምምነቱ የባህር በር የማግኘት ከፍተኛ ፍላጎት ላላት ለኢትዮጵያም የሚተርፍ ተጽዕኖ እንዳለው እየተነገረ ይገኛል። የመካው ስምምነት መካ አግሪመንት ተጽዕኖ እስከምን ድረስ ነው? ምን አዲስ ነገርስ ይዟል? በዛሬ ቆይታችን የምንመለከተው ቀዳሚ ጉዳይ ነው የሚሆነው። ላይክ፣ ሰብስክራይብ እና ሼር በማድረግ አብራችሁ እንድትቆዩ የጋበዝን ወደ ጉዳዩ አለፈን። የሳዑዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ሰልማን የቱርክ ፕሬዝዳንት ረሲብ ጣይብ ኤርዶጋንና የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ በሳዑዲዋ ቅዱስ መዲና መካ ተገናኝተው የመካ ስምምነትን መካ ጆይንት ዲፌንስ አግሪመንትን በይፋ ተፈራርመዋል። ስምምነቱ በዋናነት በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 ላይ ተመስርቶ የተፈረመ ሲሆን በማንኛውም የስምምነቱ አባል ሀገር ላይ የሚፈጸም የትኛውም አይነት ጥቃት በሁሉም ላይ እንደተፈጸመ ይቆጠራል የሚል ድንጋጌን ይዟል። የደህንነትና ወታደራዊ ትብብር ማድረግን ታሳቢ አድርጎ እየተፈጸመም ነው። ሀገራቱ በወታደራዊ ስልጠና፣ በባህርና በአየር ኃይል ልምምዶች፣ በደህንነት መረጃ ልውውጥ፣ ኢንተለጀንስ ሼሪንግና በጦር መሳሪያዎች ምርት ለመተባበርም ተስማምተዋል። የሶስቱ ሀገራት ስትራቴጂካዊ ጥምረት ስትራቴጂክ ትሪያንግል በመካከለኛው ምስራቅ ያለውን የኢራንንና የእስራኤልን ወታደራዊ ፍጥጫና ውጥረት፣ በቀይ ባህርና በሆርሙዝ ሰርጥ ላይ የሚፈጸሙ ጥቃቶችንና ተያያዥ ስጋቶችን መነሻ አድርጎ የተፈጠረ ስለመሆኑም ተነግሯል። አሜሪካ የባህረ ሰላጤውን ሀገራት ከጥቃት ልትጠብቃቸው፣ ከለላ ልታደርግላቸውና አስተማማኝ የደህንነት ዋስትና ልትሰጣቸው ባለመቻሏና የሀገራቱም አመኔታ ከዕለት ዕለት እየተሸረሸረ በመምጣቱ ምክንያት የተፈጠረ ጥምረት እንደሆነም እየተነገረ ይገኛል። የመካው የሶስትዮሽ የጋራ ግንባር መካ ጆይንት ዲፌንስ አግሪመንት የሳዑዲ አረቢያን የፋይናንስ ጉልበት፣ የቱርክን የኔቶ ወታደራዊና የድሮን ቴክኖሎጂ እንዲሁም የፓኪስታንን ግዙፍ ወታደራዊና የኒውክሌር አቅም በአንድ ላይ በማስተሳሰር በምዕራብ እስያ አዲስ የኃይል ሚዛንን ለመፍጠር እንደሚችል ተገምቷል። ሆኖም ይህ የሳዑዲን ነዳጅ፣ የፋይናንስና የኢኮኖሚ ጉልበት፣ የቱርክን ድሮንና ጠንካራ የባህርና የአየር ኃይል እንዲሁም የፓኪስታንን ኒውክሌር ለዘመናት የተገነባ ግዙፍ ወታደራዊ አቅምና አቋም እንዲሁም ልምድ ለማቀናጀት የሚያለመው የሶስትዮሽ ጥምረት የቀጠናው አድራጊ ፈጣሪ ፊት አውራሪ ለመሆን በመፋለም ላይ ካሉት ከእስራኤልና ከኢራን እንዲሁም ደግሞ ከአሜሪካ በጎ ምላሽን ያገኛል ተብሎ አይታሰብም። ሀገራቱ አንዱ አንዱን ጥሎ በማለፍ የቀጠናው ቁንጮ ፊት አውራሪ ሆኖ ለማውጣት የአውራነት ትንቅንቅ ላይ ናቸውና በጎ ምላሽን ያገኛል ተብሎም አይጠበቅም። በዚሁ ምክንያትም የቀጠናውን አሁናዊ ጂኦፖለቲካዊ ይዞታ ውጥረቶችና የወደፊት ተጽዕኖ መነሻ ያደረገ ግብረ መልስን ከያቅጣጫው እያስተናገደ ይገኛል። ከሳዑዲ አረቢያ ጋር ግንባር የሚፈጥርን የትኛውንም ሀገር የምመለከተው እንደ ወራሪ ነው ስትል ካስጠነቀቀችው ከየመን ጀምሮ ሳዑዲ ከቱርክና ከፓኪስታን ጋር አይደለም ከአሜሪካ ጋር ያደረገችው ስምምነት ከየትኛውም አይነት ስጋት እንዳላስጠላትና እንዳላዳናትም ልታውቅ ይገባል እስካለችው እስከ ኢራን ድረስ ከያቅጣጫው የአጸፋ ምላሾችን በማስተናገድም ላይ ይገኛል። ልክ እንደ የመንና ኢራን ሁሉ እስራኤልና አሜሪካም የስምምነቱን ምንነት እያጤኑ ቀጣይ አቅጣጫና የወደፊት እርምጃዎቹን በትኩረት በመከታተልም ላይ ይገኛሉ። ይህ ሁሉ ሲሆን ግን ሀገራቱ ጥምረቱን የተቃወሙበትና በስጋት የተመለከቱበት የየራሳቸው ጂኦፖለቲካዊ ምክንያቶች አሏቸው። የሶስትዮሽ ጥምረቱ በምስራቅ በኩል ከፓኪስታን፣ በሰሜን ምዕራብ ከቱርክና በስተደቡብ በኩል ደግሞ ከሳዑዲ አረቢያ ለምትዋሰነው ኢራን ስትራቴጂካዊ ከበባ ወይም ስትራቴጂክ ኢንሰርክልመንት የሚፈጥርና ከፍተኛ የደህንነት ስጋትን የሚደቅን ነው። በሁቲዎችና በኢራቅ ሚሊሻዎች በኩል በሳዑዲ አረቢያ ላይ የምታደርገውን ጥቃት በመገደብ ምናልባትም በቱርክና በፓኪስታን በኩል ቀጥተኛ ወታደራዊ የአጸፋ ምላሽን ሊያስከትልባት የሚችልም ነው። ይህ ለወትሮው የነበራትን የመንቀሳቀስ ወሰን ከማጥበብ ባለፈም ስትራቴጂክ አድቫንቴጇን የሚያሳጣ ነው ተብሎም እየተነገረ ይገኛል። ከዚህም በላይ ጥምረቱ ሁሌ በአይነ ቁራኛ እንድትከታተለውና የአጸፋ ምላሽን እንድትሰጠው የተፈጠረ የቤት ስራ ሆኖ ነው እየተጠቀሰም የሚገኘው። ከፍተኛ ወታደራዊና የኢንተለጀንስ ስራዎችን ከፍተኛ በጀትንም ይጠይቃታል። በዚህም እርምጃን የእስራኤል እጆን ለመመከት
ኢራን የሚሳኤልና የድሮን አቅሟን ይበልጥ ለማሳደግና የየመንና የኢራቅ አጋሮቿን የበለጠ ለማጠናከር ትገደዳለች። ስምምነቱ በመካከለኛው ምስራቅ የጎሪጥ እንድትታይ የሚያደርግ የደህንነትና የውጭ ጉዳይ ፖሊሲ ላላት እስራኤልም በሰላም ተኝታ እንድታድር የሚያደርግ አይደለም። በአብርሃም ስምምነት በኩል ቀጠናዊ ውጥረትን ለማርገብና በጎሪጥ የሚያዋትን የቀጠናውን ጠላቶቿን ለመቀነስ በማድረግ ላይ ያለችውን ዲፕሎማሲያዊ ጥረት የሚያጓትት ምናልባትም እንቅፋት ሆኖ ሊያቋርጠውም የሚችል ነው። የአብርሃም ስምምነትን ለመቀበል እስካሁን እያቅማማችና ቅድመ ሁኔታዎችን እያስቀመጠች የምትገኘው ሳዑዲ ቀጠናዊ ህልውናዋንና የደህንነት ዋስትናዋን ከእስራኤል ይልቅ ከቱርክና ከፓኪስታን ጋር ማድረጓም ነገሮችን ከማቅለል ይልቅ የሚያከብድ ነው። ልክ እንደ ኢራን ሁሉ ከሌሎች የቀጠናው ሀገራት በተሻለ የእስራኤልን እርምጃ አጥብቃ የምትቃወመውና የተሻለ መጣኔ ሀብታዊና ወታደራዊ አቅምን ለመገንባት የቻለችው የቱርክ ወታደራዊ ኃይል በባህረ ሰላጤው አካባቢ በይፋ መስፈሩም ለእስራኤል ሰላምን የሚነሳ በወታደራዊ ስትራቴጂስቶቿ አናት ላይ የተጫነ ተጨማሪ ራስ ምታትም ነው። ከባድ የደህንነት ስጋትንም ይፈጥራል። እስራኤል ከኢራን በተጨማሪ ይህ አዲስ የሱኒ ሙስሊም ሀገራት ስብስብ አቅጣጫውን ወደ እርሷ እንዳያዞር በትኩረትና በጥርጣሬ ለመከታተል ትገደዳለች ተብሎ እንደሚወሰድም ነው እየተጻፈ እየተነገረም የሚገኘው። የሶስትዮሽ ጥምረቱ በአሜሪካ የደህንነትና የመካከለኛው ምስራቅ የውጭ ግንኙነት ፖሊሲም ላይ ተጽዕኖን የሚያሳድር ነው። ልክ እንደ ኢራንና እስራኤል ሁሉ ያን ያህል ቀጥተኛ ባይሆንም በአሜሪካ የደህንነት ፖሊሲ ላይ የራሱ ተጽዕኖ ወይም መንታ ተጽዕኖ እንዳለውም እየተነገረ ይገኛል። የፖሊሲ መከፋፈልን ዱዋል ኢምፓክትንም ያመጣል ተብሏል። ዋሽንግተን ምንም እንኳን አጋሮቿ የራሳቸውን ደህንነት በጋራ ለመጠበቅ መነሳታቸው ያለባትን ወታደራዊ ጫና ሊያቀልላት ቢችልም በቀጠናው ያላትን ተጽዕኖ የሚያዳክም የበላይነትን የሚያሳጣ እና ሳዑዲና ቱርክ ከቁጥጥሯ ውጭ ሊሆኑ የሚችሉበትን ምቹ መደላድል የሚፈጥር ሊሆን እንደሚችል ይጠበቃል። ሳዑዲ አረቢያ ከአሜሪካ አጠቃላይ የመከላከያ ዋስትና ውጭ አማራጭ መፈለጓ አሜሪካ በመካከለኛው ምስራቅ ያላትንና በብቸኝነት ተቆጣጥረው የኖረችውን የበላይነትን በእጅጉ ያዳክመዋል። ቱርክ የኔቶ አባል ሆና ሳለ ከአሜሪካ ቁጥጥር ውጭ አዲስ ወታደራዊ ጥምረትን መመስረቷን በዋሽንግተንና በኔቶ ዋና መስሪያ ቤት በኩል ተጨማሪ የፖሊሲ ውዝግብንም የሚያስነሳ ነው። ስምምነቱን ወደኛ ቀጠና ስናመጣው ደግሞ በቀይ ባህር፣ በአፍሪካ ቀንድና በአቅራቢያው ባሉ ሀገራት ላይ ከፍተኛ የጂኦፖለቲካ ተጽዕኖን የሚፈጥር ነው። የኢትዮጵያን አንገት ከቀይ ባህር መቁረጥ ለሚፈልጉትና ለዚያም ሌት ተቀን ለሚሰሩት ለእነ ግብጽ እልል በቅምጤ ስለመሆኑም እየተነገረ ይገኛል። ዙሪያዋን ጠላት ለከበባት የባህር መውጫ በርን አጥብቃ በመሻት ላይ ለምትገኘው ለኢትዮጵያ ደግሞ እጅግ አደገኛ ነው። ምክንያቱም ስምምነቱ ኢትዮጵያ ወደ ቀይ ባህር ዝር እንዳትል ብቻም ሳይሆን ዞራ እንኳን እንዳታይ ለማድረግ ከግብጽ ከኤርትራና ከሶማሊያ ጋር ግንባር ፈጥራ የምትሰራው ሳዑዲ ያለችበት በመሆኑ ነው። በቀጠናው የበላይነትን ለመያዝ ከኤምሬትስ ጋር በእጅ አዙር በሱዳን ጭምር እየተዋጋች የምትገኘው ሳዑዲ ከኤምሬትስ ጋር የጠበቀ ግንኙነት ላላት ለኢትዮጵያ ፍላጎቶች በጎ አመለካከት ይኖራታል ተብሎም አይጠበቅም። ጉዳዩ ሃይማኖታዊ መልክ ያለው መሆኑም ሁኔታውን የበለጠ አሳሳቢ ያደርገዋል። ኢትዮጵያን የባህር በር እንዲኖራት የወደብ ባለቤት እንድትሆን ከማትፈልገውና ቀይ ባህርን በተመለከተ የምታደርገውን የትኛውንም አይነት እንቅስቃሴ አጥብቃ ከምትቃወመውና ከምትኮንነው ሶማሊያ ጋር የጠበቀ ወዳጅነት ስትራቴጂካዊ አጋርነትም ያላት ቱርክን ብትሆን ለኢትዮጵያ ፍላጎቶች ከሌሎቹ የተለየ በጎ አመለካከት ወይም እይታ ይኖራታል ተብሎም አይጠበቅም። ሁለቱ ሀገራት በአፍሪካ ቀንድ በሱዳንና በሶማሊያ ባሏቸው ወታደራዊና የደህንነት ፖሊሲዎች ላይ የተቃኘና የተቀናጀ አቋም እንዲይዙ ሊያደርጋቸውም ይችላል። ሆኖም ኢትዮጵያ ከቱርክ ጋር ጠንካራ ወታደራዊ የቴክኖሎጂ ወይም የድሮንና የኢኮኖሚ ትብብር ያላት በመሆኑ የቱርክ በቀጠናው ወታደራዊ ሚና ማደግ አዲስ ስጋትን ላይፈጥርባት እንደሚችልም በሌላ መልኩ ይገመታል። በቀይ ባህርና በኤደን ባህረ ሰላጤ አካባቢ ያላትን የባህር
በርና የንግድ ፍላጎት በሚመለከት የቱርክና የሳዑዲ አሊያንስ በቀይ ባህር ደህንነት ላይ የሚያደርገው ቁጥጥር የሁለትዮሽ የዲፕሎማሲ ንግግሮችና ስትራቴጂካዊ ግንኙነቶች ይበልጥ አስፈላጊ የሚሆኑበት እድል መገን ከቶ አይጠፋም። የጥምረቱ መመስረት በሱዳን ጦርነት ምክንያት የሚፈጠሩ የስደተኞችና የድንበር ደህንነት ስጋቶችን በመቀነስ ሁኔታዎችን የማረጋጋት አዎንታዊ ድርሻ ሊኖረው እንደሚችልም ይጠበቃል። ነገር ግን በቀጠናው ካለውና ቅርጽ እያዘ ከመጣው የእስራኤልና የዩኤኢ ፍላጎት አንጻር በኢትዮጵያና በሌሎቹ የአፍሪካ ቀንድ ሀገራት ላይ ሊያመጣ የሚችለው ጂኦፖለቲካዊ መሳሳብና ተጽዕኖ ቀላል ሊሆን እንደማይችል ግን ይጠበቃል። ሰብስክራይብ በማድረግ ቤተሰብ እንድትሆኑና ሐሳብ አስተያየታችሁን በኮሜንት መስጫ ሳጥኑ እንድታሰፍሩ እየጋበዝን በዚሁ ተሰናበትን። ሰናይ ሰንበት። For comprehensive coverage and insightful analysis, stay informed with Blatta News. Don't miss a story. Subscribe now.